በዛሬው ቪዲዮአችን ትምህርት ቤት ውስጥ ከ12 ዓመት እስከ 17 ዓመት ከዛም በላይ ስንቆይ ያልተማርናቸው ግን ደግሞ ለህይወታችን ወሳኝ የሆኑ በጣም ብዙ ነገሮች አሉ። ስለዚህ ራሳችንን ኤዱኬት ማድረግ ያለብን 5 ኮንሰፕቶች አሉ። እነሱን አብረን እናያለን። አብራችሁን ቆዩ። የዛሬው ቪዲዮአችን ሰልፍ ኤዱኬሽን ላይ ያተኮረ ነው። እኛ ራሳችን በራሳችን ማስተማር ያለብን ነገሮች ምክንያቱም 12 ዓመት እስከ 17 ዓመት ግማሾቻችን ከዛም በላይ በትምህርት ቤት ስንቆይ ያልተማርናቸው ሪል ላይፍ ላይ ሲመጡ ግን በጣም ለውጥ የሚያመጡ ብዙ ነገሮች አሉ። ለምሳሌ ስለ ገንዘብ፣ ቢዝነስ ስለመጀመር እና ፐርሰናሊቲያችንን ዲቨሎፕ ስለማድረግ በትምህርት ቤት አልተማርንም። ምክንያቱ ደግሞ የሚጀምረው ስኩል ለምን ተጀመረ፣ ስኩል ሲስተም እንዴት ነው የመጣው ወይም ደግሞ ትምህርት የሚባለው ነገር እንዴት ተጀመረ ወደሚለው ይወስደናል። ስኩል ሲስተም በ1800ዎቹ በኢሮፕ ላይ ነው የተጀመረው። ያኔ ኢንዱስትሪያል ኤጅ በሚባለው ጊዜ ማለት ነው። ለምንድን ነው የተጀመረው? በዛን ጊዜ በአውሮፓ በአሜሪካና በኤዥያ ሀገራቶች ውስጥ የኢንዱስትሪ አብዮት ነበረ። ኦር ደግሞ ኢንዱስትሪ በጣም እየተስፋፋ ያለበት ጊዜ ነበረ። ኢንዱስትሪዎቹ እየተስፋፉ ሲመጡ ስኪል ማንፓወር ይፈልጉ ነበረ። ሌበር ነበረ፣ ተሸካሚዎች፣ የጉልበት ስራ የሚሰሩ ወይም ደግሞ ሌሎች ነገሮች የሚያደርጉ ሰዎች በብዛት ነበሩ። ግን ደግሞ ማሽኖችን ማንቀሳቀስ የሚችሉ ቴክኒካል ነገሮችን ሜንቴን ማድረግ የሚችሉ ሰዎች አልነበሩ። እዛ ስለተቸገሩ አውሮፓውያኖቹ ስኩል ሲስተምን የገነቡት ማለት ነው። ስኩል ሲስተም የተገነባው ዓላማው እኛ የራሳችንን ቢዝነስ እንድንጀምር፣ ራሳችንን በገንዘብ ብቁ እንድናረግ፣ አዲስ ነገሮችን እንድንፈጥር ሳይሆን የተሰሩ ነገሮችን ችግር ሳይገጥማቸው ፍሎ እንዲያደርጉ ለማገዝ ነው። at the end of the day ተቀጣሪ ለመሆን ነው ማለት ነው ስኩል ሲስተም የሚሰራው። ስኩል ሲስተም ቢዝነስ ጀምሮ ሰክሰስፉል ስለመሆን፣ ፐርሰናሊቲን ቀይሮ የራሳችንን ፐርሰናሊቲ ዲቨሎፕ ስለማድረግ፣ ራሳችን ላይ ስለመስራት ያህል በጥቅም ገብቶበት የሚያደርገው ነገር አለ። ኦር ደግሞ ዋናው ዓላማው አይደለም። ዋናው ዓላማው ጎበዝ እና እውቀት ያላቸው ሰራተኞችን መፍጠር ነው። እኛ ዛሬ ላይ ያለን ሰዎች ምን ማድረግ ነው ያለብን? እንዴት ነው ራሳችንን ኤዱኬት ማድረግና ከዚህ ሰርክል መውጣት ያለብን? ምክንያቱም ቸግሮት ካልሆነ በስተቀር ተቀጣሪ መሆን የሚፈልግ ወጣት እኔ ተቀጣሪ ነው መሆን የምፈልገው የሚለኝ እኔ አልገጠመኝም። ስለዚህ በእኔ አስተሳሰብ ካነበብኳቸው ካየኋቸውና ከጻፍኳቸው ነገሮች ውስጥ እነዚህ 5 ነገሮች ላይ ራሳችሁን ኤጁኬት ካደረጋችሁና በደንብ መስራት ከቻላችሁ ራሳችሁን ፋይናንሻሊ ኢንዲፔንደንት፣ ፐርሰናሊ ዲቨሎፕድ እና የራሳችሁን ቢዝነስ ኖራችሁ ቢዝነስ ኦነር ኢንተርፕረነር መሆን እንደምትችሉ ምንም ጥርጥር የለኝም። 5ቱንም ነገሮች በአንዳንድ እናያለን። ራሳችንን ኤጁኬት ማድረግ ያለብን አንደኛው ስለ ፋይናንሻል ሊትረሲ ነው። ስኩል ላይ ስትሆኑ ስለ አልጀብራ ተምራችኋል፣ ግን ደግሞ ገንዘብ እንዴት እንደሚሰራ፣ እንዴት ገንዘብ ራሱን በራሱ እንደሚሰራ፣ ገንዘባችሁ እንዴት ለእናንተ እንደሚሰራ እመኑኝ አልተማራችሁ። እዚህ ጋር ማወቅ ያለባችሁ 4 ኮንሰፕቶች አሉ። ሜቢ ከዩቲዩብ ሊሆን ይችላል ኦር ደግሞ ከመጽሐፍ እንድታነቧቸው። ምክንያቱም እዚህ ጋር ዘረዝረዋለሁ ካልኩት ቪዲዮ በጣም ይረዝማል። ስለዚህ እናንተ ስክሪፕቶ እና ኖትቡክ ይዛችሁ ሌላ ቦታ ወይ ከመጽሐፎችም ከዩቲዩብ ቪዲዮዎችም ሊሆን ይችላል እንድታዩት የምፈልጋቸው ፋይናንሻል ሊትረሲ ስር ያሉ 4 ኮንሰፕቶች አሉ። አንደኛ ሴቪንግ ቨርሰስ ስፔንዲንግ። እንዴት ነው ገቢና ወጪያችንን ማመጣጠን ያለብን፣ ባላንስ እንዴት ማድረግ አለብን። ሁለተኛው ደግሞ ኮምፓውንድ ኢንተረስት ነው። ብዙ ሰዎች ሀብታም ከሆኑ በኋላ ገንዘባችን ለራሳችን ይሰራል ኦር ደግሞ ገንዘብህን ለራስህ እንዲሰራ አድርገው ምናምን ሲባል ሰምታችሁ ሊሆን ይችላል። ይሄ ኮምፓውንድ ኢንተረስት ይባላል። እንዴት ገንዘባችሁ ለራሳችሁ እንደሚሰራ የምትማሩበት ኮንሰፕት። ሶስተኛው ደግሞ ዴፕት ነው። ብዙ ሰዎች ለለውጣችን፣ ለእድገታችን፣ ለሀብታችን መሰረት ዴፕት በጣም ወሳኝ ነው ኦር ደግሞ ብድር በጣም ወሳኝ ነው ሲባል ሰምታችኋል። ግን ደግሞ ባድ ዴፕት እና ጉድ ዴፕት የሚባሉ ነገሮች አሉ። መጥፎና ጥሩ ብድር እንደማለት ነው። አራተኛው ደግሞ ኢንቨስትመንት ቤዚክስ ነው። ገንዘብ አካውንታችን ውስጥ ከማስቀመጥ የተሻለው ነገር ምንድን ነው? ምን ብናደርግ ነው የሚሻለው የሚለውን ኮንሰፕት በደንብ በውስጥ የያዘ ነው። እዚች ጋር ከዩቲዩብ ላይ ማየት ትችላላችሁ። ግን ደግሞ እኔ ለራሴ ያነበብኳቸውን መጽሐፎች ሪኮመንድ ላድርጋችሁ። አንደኛ በሮበርት ኪዮሳኪ የተጻፈው ሪች ዳድ ፑር ዳድ የሚለው መጽሐፍ፣ ከሱ ቀጥላችሁ ደግሞ በራሱ በሮበርት የተጻፈው ዘ ካሽ ፍሎ ኳድራንት የሚል መጽሐፍ አለ።
እነዚህ ሁለቱ መጽሐፎች ስለ ገንዘብ ፍሎ ከየት ወዴት እንደሚሄዱ፣ እንዴት ገንዘብ ራሱን መስራት እንደምንችል፣ እንዴት ብድሮችን ሃንድል ማድረግ እንደምንችል፣ እንዴት ገንዘባችን ለራሳችን መስራት እንደምንችል እና በብድር እንዴት ሀብታም መሆን እንደምንችል በውስጡ በደንብ ያትታል። ከዛ በተጨማሪ ደግሞ የናፖሊዮን ሂል ቲንክ ኤንድ ግሮው ሪች መጽሐፍ በጣም ገራሚ ነው። ብዙ ቦታ ሲባሉ ሰምታችኋቸዋል። አይ ነው ደግሞ ብታነቧቸው እነዚህ ሶስቱ መጽሐፎች ብታነቧቸው በጣም አሪፍ ነው። በሮበርት ኪዮሳኪ የተጻፉት ሪች ዳድ ፑር ዳድ እና ካሽ ፍሎ ኳድራንት በናፖሊዮን ሂል የተጻፈው ቲንክ ኤንድ ግሮው ሪች ፋይናንሻል ሊትረሲ በጣም ወሳኝ መጽሐፎች ናቸው። አንብቧቸው። ሁለተኛው ራሳችንን ኤጁኬት ማድረግ ያለብን ነገር ደግሞ ኮሚኒኬሽን እና ሴልስ ነው። ኮሚኒኬሽን እና ሴልስ ሁለት የማይነጣጠሉ ነገሮች ናቸው። ምክንያቱም ከሰዎች ጋር ኮሚኒኬት ማድረግ ካልቻላችሁ፣ ሀሳባችሁን መሸጥ ካልቻላችሁ ሴልስ ማድረግ አትችሉም። አንድም ፕሮዳክት ለመሸጥ መጀመሪያ ሀሳባችሁን መሸጥ መለማመድ አለባችሁ። በትምህርት ቤት ሜቢ እንዴት ኤግዛም ላይ መልስ በዝርዝር መጻፍ እንዳለብን ተምረን ሊሆን ይችላል። ግን ከአስተማሪው ጋር እንዴት መግባባት እንዳለብን እና እንዴት አስተማሪውን ማሳመን እንዳለብን አልተማርንም። ስለዚህ ኮሚኒኬሽናችሁ ላይ በደንብ መስራት አለባችሁ። ኮሚኒኬሽን ኢዝ ኪ። አንዳንድ ሀብታሞች ኮሚኒኬት ሲያደርጉ ገጥሟችሁ ከሆነ ኮሚኒኬሽን ስኪላቸው በጣም በጣም ከፍ ያለ ነው። ኮንፊደንት ናቸው። ሀሳባቸውን እንዴትም በቃ ይሰጧቸዋል። የእነሱን ሀሳብ እንድትቀበሉ ያደርጓቸዋል። ይሄ ኮሚኒኬሽን ስኪል ነው። ከጓደኞቻችሁ ጋር ስታወሩ የራሳችሁን ሀሳብ መሸጥ መቻል አለባችሁ። ምክንያቱም ዝም ብላችሁ አዳማጭ ብቻ ከሆናችሁ አይወጣም። ሜቢ ያዳመጣችሁትን ነገር መልሳችሁ ካልሸጣችሁት በስተቀር ማለት ነው። ስለዚህ ኮሚኒኬሽን ስኪል በደንብ ፎከስ አድርጋችሁ መስራት ያለባችሁ ነገር ነው። ኮሚኒኬሽን ስኪላችሁን ዲቨሎፕ ለማድረግ ምንም ማድረግ አለባችሁ። አንደኛ ኤክሰርሳይዚንግ ፐብሊክ ስፒኪንግ። ሰዎች በተሰበሰቡበት ቦታ ሜቢ 10ም ሰው ሊሆን ይችላል፣ 20ም ሰው ሊሆን ይችላል። ባሉበት ቦታ ያለ መፍራት ማውራት መለማመድ ነው። ሁለተኛው ደግሞ ኮሚኒኬሽን ራሱ የራሱ ሳይንስ አለው። ስለዚህ የሰዎችን አቴንሽን እንዴት መያዝ የምትችሉ፣ ሳይኮሎጂያቸውን እንዴት ማወቅ እንደምትችሉ መጽሐፎችን ማንበብ አለባችሁ። ኮሚኒኬሽን እና ቴክኒካል ነገሮችን የሚያትቱ ብዙ መጽሐፎች አሉ። ከነዛ መጽሐፎች ውስጥ አይታችሁ መጽሐፎችን ማንበብ አለባችሁ። ሶስተኛው ደግሞ ሪል ፕራክቲሲንግ ነው። ከጓደኞቻችሁ ጋር ስታወሩ ኩል ስታፍ ሆናችሁ እንደ ሲኢኦ ከነሱ ጋር ለማውራት መሞከር በራሱ ኮሚኒኬሽናችሁን ዲቨሎፕ እንድታደርጉ ያግዛችኋል። ለምሳሌ መጽሐፎችን ስታነቡ ቀጥታ ጸሐፊው መጽሐፉ ላይ የጻፈውን ነገር ዝም ብላችሁ ትቀበሉታላችሁ፣ አክሴፕት ታደርጉታላችሁ እውነት ነው ብላችሁ፣ ወይስ እናንተ ሀገር ላይ እናንተ አካባቢ ካለው ነባራዊ ሁኔታ አንጻር መሬት ላይ ካለው እውነታ አንጻር ለራሳችሁ የሚጠቅም ታደርጉታላችሁ ነው ዋናው ነገር እሱ ነው። ምክንያቱም አሁን ላይ ጥናዎቹ የተጻፉ መጽሐፎችን እናነባለን። ሜቢ ሞዲፊኬሽን የሚያስፈልጋቸው ኦር ደግሞ ትናንትና እዛ ላይ የተጻፈው ነገር ዛሬ ላይ ዳይሬክትሊ ኢምፓክትፉል ላይሆን ይችላል። ሞዲፊኬሽን ሊፈልግ ይችላል። መሬት ላይ ካለው እውነታ ጋር መተሳሰር ሊኖርበት ይችላል። ስለዚህ ክሪቲካል ቲንኪንግ ነገሮችን በደንብ አናላይዝ እንድታረጉ፣ ነገሮችን በደንብ እንድታዩና የራሳችሁን ጥቅም በዛ ውስጥ እንድታስከብሩ ይረዳችኋል። ክሪቲካል ቲንኪንግ ለሰክሰስ በጣም ኪ ነው። ሪሰርች ማድረግ አለባችሁ፣ መጽሐፎችን ማንበብ አለባችሁ። ስለ ክሪቲካል ቲንኪንግ ደግሞ ተጨማሪ ቪዲዮዎችን ማየት አለባችሁ። ሃው ቱ ቲንክ ክሪቲካሊ። አራተኛው ደግሞ ራሳችንን ኤጁኬት ማድረግ ያለብን ነገር ዲጂታል እንደ ቴክ ስኪል ነው። ዩኒቨርሲቲዎች ላይ ትምህርት ቤቶች ላይ ያን ያህል ፎከስ ተደርጎበት አይሰራም። ኦር ደግሞ ይሰጣል ዲጂታል ነገሮች ወይም ደግሞ ቴክኖሎጂ ነክ ትምህርቶች አሉ። ግን ደግሞ በዛ ነገር ላይ ሰክሰስፉል የሚሆኑት በዛ ሲስተም ውስጥ ያለፉ ሳይሆኑ ራሳቸውን በራሳቸው በደንብ ያስተማሩ ሰዎች ናቸው። የግድ ሶፍትዌር ኢንጂነር ላትሆኑ ትችላላችሁ፣ ወር ደግሞ ኮምፒውተር ሳይንስ ላይ የግድ ጥልቃችሁ መግባት ላትችሉ ትችላላችሁ። ግን ደግሞ በራሳችሁ ቢዝነስ ላይ ሪሌት የሚያደርጉ ዲጂታል ስኪሎችን መማር እና ማወቅ ለእናንተ ፐርሰናልም ሆነ ቢዝነስ ሰክሰስ ወሳኝ ነገር ነው። አሁን ላይ ማወቅ ያለባችሁ ኦር ደግሞ ፎከስ ልታደርጉበት የሚገቡ ዲጂታል ስኪሎች እንዴት ያለ ኮዲንግ ዌብሳይቶችን መስራት እንደምትችሉ፣ እንዴት ለቢዝነሳችሁ የራሳችሁ ዌብሳይት መስራት እንደምትችሉ ማወቅ አለባችሁ። ያለ ኮዲንግ ማለት ነው። ምክንያቱም አሁን ላይ በጣም ቀላል ነገር ነው ዌብሳይት መስራት። ለራሳችሁ ቢዝነስ ዌብሳይትን ክሬት ማድረግ በጣም ኢዚ ነው። አንድ የሶሻል ሚዲያ አካውንት እንደመክፈት ነው። በቃ እሱን ነገር መቻል አለባችሁ። ሁለተኛው ደግሞ
ኤአይ ስኪል ሊኖራችሁ ይገባል። ኤአይዎችን እንዴት መጠቀም አለባችሁ? ጂሚናይ ሊሆን ይችላል፣ ቻትጂፒቲ ሊሆን ይችላል፣ ካንቫ ሊሆን ይችላል። የግድ ቢዝነሳችሁን ለማሳደግ ወይም ደግሞ ፕሮሞት ለማድረግ ግራፊክስ ዲዛይነር መቅጠር ላይ ይጠበቅባችሁ ይችላል። በቻትጂፒቲ ሀሳቡን አምጥታችሁ በካንቫ ራሳችሁ ግራፊክሱን ሰርታችሁ ምናምን የራሳችሁን ቢዝነስ ፕሮሞት ማድረግ ትችላላችሁ። ስለዚህ እነዚህ ዲጂታል ስኪሎች ለእናንተ በጣም ወሳኝ ነው። ፐርሰናል ብራንዳችሁንም ለመገንባት ቢዝነሳችሁንም ደግሞ ለማሳደግ ዲጂታል ስኪል በጣም ወሳኝ ነው። ሌላው ደግሞ ዲጂታል ማርኬቲንግ ነው። ዲጂታል ማርኬቲንግ ለራሳችሁን ቢዝነስ እንኳን ፕሮሞት ለማድረግ ማርኬት ለማድረግ ዲጂታል ማርኬቲንግ ስኪል ሊኖራችሁ ይገባል። እንዴት ሶሻል ሚዲያ ላይ ምርቴን ላስተዋውቅ፣ ምን እሴቶችን መጨመር አለብን፣ እንዴት ነው ሰዎች ኢንተራክት የሚያደርጉት የሚለውን ነገሮች ማወቅ ግዴታ ነው። ሌላው ደግሞ ዲጂታል ፋይል ማኔጅመንት ነው። ለምሳሌ ሁሉም ነገር አሁን ላይ በወረቀት ጽፋችሁ በማስታወሻ ይዛችሁ ማስቀመጥ ላይኖርባችሁ ይችላል። ምክንያቱም ጊዜው ወደ ዲጂታል ነው እየተለወጠ ያለው። ስለዚህ ቢያንስ የቢዝነሳችሁ ወጪ፣ ገቢ፣ ባጀት ምናምን የመሳሰሉ ነገሮችን ስለ ቢዝነሳችሁ የምትይዙትን ማስታወሻ ወደ ኤክሴል መቀየር መቻል አለባችሁ። ኢትስ ቬሪ ሲምፕል፣ ግን ደግሞ በጣም ስራ ያቀልላችኋል። ወርክ ፍሎ ክላሪቲ እንዲፈጠር ያግዛል። ስለዚህ ኤክሴል ብትችሉ ለቢዝነሳችሁም ለራሳችሁም በጣም ቆንጆ ነው። ስለዚህ እነዚህ ዲጂታል ስኪሎች በራሳችሁ ይዛችሁ ዲቨሎፕ ለማድረግ ሞክሩ። አንደኛው ቤዚክ ኮዲንግን ማወቅ ነው። ሁለተኛ ኤአይ ቱሎችን አጠቃቀም ማወቅ ነው። ሶስተኛው ዲጂታል ማርኬቲንግን ማወቅ ነው። አራተኛው ደግሞ እንዴት የራሳችሁን ፋይል ዳታ ዲጂታሊ ማደራጀት እንዳለባችሁ ማወቅ አለባችሁ። ራሳችሁን በራሳችሁ ማስተማር ያለባችሁ። አምስተኛውና የመጨረሻው ነገር ደግሞ ኢሞሽናል ኢንተለጀንስ ነው። በማንኛውም ስራ ላይ ሰክሰስፉል ለመሆን ሰልፍ ማኔጅመንት በጣም ወሳኝ ነው። አንዳንዶች ሶፍት ስኪል ይሉታል፣ ግን ደግሞ ሰልፍ ማኔጅመንት በጣም ወሳኝ ነገር ነው። ምክንያቱም ትምህርት ቤት ላይ ስትሆኑ ትምህርት ቤቱ የሚያወጣው ስኬጁል ነው እናንተን የሚመራችሁ፣ ወር ደግሞ እዛ ላይ የተመሰረተ ነው የሚሆን የቀን ውሏችሁ ማለት ነው። በሪል ላይፍ ላይ ስትመጡ ግን እናንተ ማኔጅ የሚያደርጋችሁ የሚቆጣጠራችሁ ነገር አይኖርም። ስለዚህ የራሳችሁ ኢሞሽናል ኢንቴሊጀንስ ሰልፍ ማኔጅመንት ሊኖራችሁ ይገባል። እዚህ ጋር ዲቨሎፕ ማድረግ ያለባችሁ 4 ቴክኒካል ኮንሰፕቶች አሉ። አንደኛ ሰልፍ ዲሲፕሊን፣ ሞቲቬሽን ባይኖራችሁ እንኳን ኢነርጂያችሁ ቢጠፋ እንኳን መስራት። ሁለተኛው ደግሞ ኢሞሽናል ማኔጅመንት፣ ስትረስን ማኔጅ ማድረግ መቻል፣ በኢሞሽን ነገሮችን ዲሳይድ አለማድረግ። ሜቢ አንዳንድ ቢዝነስ ላይ ያሉ ሰዎች በጣም ስትቸኩሉ ተረጋጉ ይባላል። ምክንያቱም ያልሆነ ዲሲሽን እንዳትወስኑ ነው። ስለዚህ ኢሞሽን ማኔጅመንት ወሳኝ ነው። ሶስተኛው ደግሞ ጎል ሴቲንግ ነው። ለራሳችሁ የህይወት አቅጣጫችሁን በምን መንገድ እንደምትሄዱ ጽፋችሁ ማስቀመጥ መቻል አለባችሁ። በምን መንገድ እንደምትሄዱ ማወቅ መቻል አለባችሁ። እንዴት ነው የህይወታችሁ ሮድ ማፕ የሚመራችሁ ነገር ያስፈልጋችኋል፣ ግድ ነው። አራተኛውና የመጨረሻው ደግሞ ኮንሲስተንሲ ነው። በየቀኑ መስራትና ራሳችሁን እያሻሻላችሁ መሄድ። የግድ ለመጀመር ፐርፌክት እስክትሆኑ መጠበቅ የለባችሁም በጭራሽ። እየሰራችሁ እየተማራችሁ ራሳችሁን እያሻሻላችሁ ሄዳላችሁ። ኖባዲ ኢዝ ፐርፌክት። አሁን ባነሳኋቸው ሀሳቦች ግን ሚስ አንደርስታንድ እንዳታረጉ። ትምህርት አይጠቅምም እያልኩኝ አይደለም፣ ግን ደግሞ ትምህርት ቤት በምናገኘው ነገር ብቻ ህይወታችንን መቀየር አንችልም። ራሳችንም ላይ መስራት አለብን። ራሳችንን ዲቨሎፕ ማድረግ አለብን። በህይወታችን ከትምህርት ቤት ከምናገኘው ነገሮች በተጨማሪ ራሳችንን ማስተማር ያለብን ሰልፍ ኤጁኬሽን ያስፈልጋል እያልኩኝ ነው ያለሁት። ስለዚህ እሱም በዛ መልኩ ተረዱ። እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። ሌላ ሜቢ ሪሌት የምታደርጉበት ኮንሰፕት ካለ ኮሜንት ላይ ጻፉልኝ። ቪዲዮ ክሬት ማድረግ እሞክራለሁ። ተመልሼ ፔጃችሁ ላይ እንድመጣ ከፈለጋችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።